ኸይር ስራ ሰርቶ የሄደ ሰው ኸይር ስራው አገልግሎት በሰጠ ቁጥር እሱ ባይሞትም እሱ ቢሞትም አጅሩ ይጎርፍለታል ነብዩ አለይሂ ሰላቱ ወሰላም እንደነገሩ። በተቃራኒው ደግሞ ሸር ዘርቶ የሄደ ወንጀል ሰርቶ የሄደ በወንጀሉ ይጠየቃል። እሱ ባመቻቸው የወንጀል መንገድ ላይ በተጓዙ ሰዎች ልክ በሱ ሰበብ ወንጀል ላይ በወደቁ ሰዎች ልክ አላህ ዘንድ ተባረከ ተዓላ ይጠየቃል። ያ እንዳይሆን እውነተኛ አማኝ ሞት የማይቀር ነው። መች ነው የምሞተው አላውቅም፣ እንዴት መሞት እንዳለብኝ ግን መንገዱን መወሰን እችላለሁኝ። ኸይር ያበዛ ሰው በኸይር ሁኔታ ላይ ይሞታል። ሸር ያበዛ ሰው ሸር ላይ ይሞታል። አልኢማሙ ሻፊዒ ረሒመሁላህ ተዓላ ድንቅ ንግግር አላቸው። አላህን በመፍራት ክብርን መረጋጋትን ያላገኘ በምንም ሰላምን መረጋጋትን ሊያገኝ አይችልም ይላል። ኸይር ስራ ባበዛን ቁጥር አላህን በታዘዘን ቁጥር የውስጥ ሰላምን መረጋጋትን ደስታን እናገኛለን። አላህን ከመታዘዝ አላህን ከመፍራት ህጉን ከማክበር በራቀን ቁጥር ደግሞ ደስታ ይርቀናል። ትናንትና ረመዳን ላይ አላህን የመታዘዝ ኸይር ስራ የመስራት ጣዕሙ ምን እንደሚመስል አይቷል። ሙስሊም የሆነ ሰው የኢማንን የስጁድን የቁርአንን የሰደቃን የኸይር ስራን ጣዕም ከቀመሱ በኋላ ወደ ወንጀል መመለስ አላህን ማመጽ ራሱን የቻለ አንዱ ውርደት ነው። የአኼራው ቅጣት እንዳለ ሆኖ ለአላህ የሚሰግድ ሰው ለስሜቱ መስገድ የለበትም። ወንጀል ሲበዛ የሰው ልጅ ለኸይር ስራ ያለው ተነሳሽነት ይቀንሳል። አካላቱ አልታዘዝም ይሉታል። አካላችን ላይ ከበድ ያለ ሸክም ስንሸከም አካላችን እንደሚዝለው እንቅስቃሴያችን እንደሚያንሰው ሁሉ ወንጀሎች ሲበዙ ልብ ለኸይር መነሳሳት ይከብደዋል። አካላት ለኸይር ስራ መንቀሳቀስ ያቅታቸዋል። ይሄን ሁሉም ያውቀው ከአቅም በላይ ሸክም የተሸከመ ሰው እግሩን ማንሳት መራመድ የከበደው ሄዶ ሊወድቅ ሁሉ ይችላል። ወንጀል ሲበዛም እንደዚሁ ወንጀል ልብ ላይ ጫና ይፈጥራል። ወንጀል የሚያበዛ ሰው ልቡ ለኸይር አይነሳሳም። የልብን አለመነሳሳት ተከትሎ አካላትም ለኸይር አይነሳሱ። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ቢስሚላሂ ራሕማኒ ራሒም። የአላህ ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ አላህን ፍሩ። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላጭና አዋጭ ስንቅ አላህን መፍራት ነው። ማንኛውም ተጓዥ ለጉዞው ስንቅ ያስፈልገዋል። እንደ ጉዞው ርቀትም የስንቁ ዝግጅት ይለያያል። ከጉዞዎች ሁሉ በጣም ሩቅ ጉዞ የአኼራ ጉዞ ነው። ስንቅ አነሰኝ ተብሎ አኼራ ከተካሄደ በኋላ ወደ ዱንያ ተመልሶ መጨመር ማሻሻል አይቻልም። ያለምንም ስንቅን የመጣሁት ወደ ዱንያ ተመልሼ ስንቅ ላዘጋጅ ማለትም አይቻልም። አላህ ፊት ከቆመን ከዱንያ ከወጣን በኋላ አልየውመ ቱጅዛ ኩሉ ነፍሲን ቢማ ከሰበት ላ ዙልመ አልየውም ይባላል። ዛሬ ነፍስ ሁሉ የሥራዋን ታገኛለች። ዛሬ በደል የለም፣ ማንም አይበደልም፣ ያልሰራው አይጫንበትም፣ የሰራውንም አይካድም ይባልበት ቀን ፊት ለፊታችን አለና ለዛ ለረጅም ጉዞ ለማይቀር ጉዞ የሚያስፈልገን ስንቅ የተቅዋ ስንቅ ነው። ታላቁ ታቢዒ የሱሐባዎች ተማሪ የነበሩት ዑመር ኢብኑ አብዱል አዚዝ